እሺ በጊዜ ግቡ የሚለው ፖሊስ ነው። አተኛም ከነተኛ ትሰራለህ ብትሰራ ትሰራለህ ከነተኛ እሺ ከነተኛ ቲክቶክ ላይ ይልስ የአመቱ ምርጥ ሮስት የምግብ ሮስት እኔ ቤተሰቦቼ ደፋር እንዲሉኝ ነበረ፣ አላምናቸውም ነበረ። ዛሬ ግን ደፋር እንደሆንኩኝ አወቅኩ። ለምን እንደሆነ ታውቃለህ? እመስኩት ያንተ እኔ ከአንተ የወሰንኩት ነገር ምግብ እንደዚህ ሊበላሽ እንደሚችል አላውቅም ነበር። የበደልኩ ነገር አለ እንዴ? ታክሲ ሲመጣ ቆል ማለት ነው። አንተ ሳንቲሜት ሳይመጥስልኝ ነው የወረድኩት። ስንት መከራ አይቼ እኔ እዚህ መጥቼ እንዴት እናንተ ደስ ይለኛላችሁ? እናቴ ቢላውን ከደበቅበት ቦታ አወጣዋለሁ። ስለዚህ አመሰግናለሁ። የአመቱ እኔ ቤተሰቦቼ ነው የአመቱ ምርጥ ሮስት። እስኪ እንወጣ ስለ ዮኒ ማኛ ያለው ነገር አለ። እስኪ እንስማው። ሚኒስትሪ ያመጣሁት 99.99 ዋየው አሁን 72 ነው የሚያሳየው። አንዴም ወይ ደግሞ ወድቆ ይሆናል። እንዲህ አይነት ወራዳዎች ከሶሻል ሚዲያው ላይ መጥፋት አለባቸው። ህዝቡ ተከታይ ሊኖራቸው አይገባም። ዮኒ ማኛና ሞጣ ያላቸው ጥምረት እዚህ የሚመጣ ደሃ ብቻ ነው ብዬም ደሃ ብቻ ነው። ደስ ይላል አስባለሁ። ወይ ደግሞ አስመሳይ ነው የሚመጣው። ፖለቲካው መስማት ፈልጋል፣ መስማት ፈልጋል፣ መላክ አይፈልግ። የሚልከው ባለ ትልቅ መቀመጫ ቂጧን ያልታጠበች ሴት ላይ ነው። እኔ አውቀዋለሁ። ያ ቂጥ ያየው አልታጠብም። ማብራዘው የልጆቻችን ሁሉ እኮ ገንዘብ እኮ የምትልቁ አይተን አንበሳ ክምር የሚያህል መቀመጫ የታጠበ እንዳይመስል በልብስ የተሸፈነ ሽንት ቤት አስረግጬው ነው። እዚህ ጋር አፍስስ ኮይነ ሌላኛውን የሞጣን ቪዲዮ ነው ደግሞ አሁን ይዤላችሁ የመጣው። በቃ እኔና ሞጣ እኮ ያለና ፍቅር በቃ አንድ እና የራት አሚን ወሸና እኛ ድራፍት ስንጠጣ አይተነው ጥንቀማ ላይ ተገናኝተው ፈልጎ ነው በመብራት በሞባይል ስማርትፎን እኮ አንዳንዱ አብሮት ይፈልግ የት ላይ እንዳለ እነዚህ ዳቂ ናቸው። እነዚህ በሙሉ ጠቅላላ ትልቅ መቀመጫ አብሮት ፊተኛ አይኖ አንደኛ አንዱ ያቺ ማለት አንዱ በ70 ዓመቷ ነው ሸርሙታችሁ ይዘያችሁ እኛኛም ትምራቋ በዚህ ሮማንቻውን ማንን ነው እንደዚህ የሚወርድበት? ማነው ጓያው ነው ልኮልኝ ነበር ነው ያሉት። ሮማን ነው የምትባለው ደካት ነበር። እኔ እንጃ አባቷ ማን እንዳለች ማለት አሁን እነዚህ ሰዎች ብዙ ወሸላ አላቸው፣ ግርማው ወሸላ አላቸው። እና የጣት አሚን አስተማሪ ግሬድ ሲያበላሽ እሱ ነው ለምን አቤት፣ ለምን ነው የልጅን ግሬድ ያበላሽባት? ያሰራችውን ኬት አምጥቼ ነው የምሰጣት። እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሽባት። ለምንድን ነው አውቄ ማበላሽባት? ልጅሽ እኮ በጣም ቆንጆ ነች። ቁንጅናዋና ትምህርቷ ምን አገናኛቸው? በቃ ትምህርት ላይ ጎበዝ አይደለችም አይደለችም? ምንድነው አትረብሽኝ። አሁን ስራ ይልሳበት። እሺ ምንም መፍትሄ የለውም። ግሬዷ መስተካከል አይችልም። ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም። ገብቶኛል ምን ማለት እንደፈለግ። ምንድነው የምናደርገው? ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል። እማዬ አይሆንም። ታሺ እኔ ላንቺ ግሬድ ስል አብሬው እሆናለሁ። በቃ እኔው እንደጠፋው እኔ ራሴ አስተካክላለሁ። ችግር የለውም። እኔ እሆናለሁ። አንቺ ማን ልትሆኛ አላደርግሽ። ምን ነው የምሆነው? ላንቺ አልሆነ እኔ እሆናለሁ። ችግር የለውም። እናቴ ለምን እንደዚህ አላደርግም። ምን ነው የምሆነው? እኔ እሆናለሁ። አሰኝም እንዴ? ምንድነው የምታወሩት? ምንድነው የምትከራከሩት እንዴ? አታሩ እንጂ ሲጀመር በትምህርት ቤታችን ሕግና ደንብ መሰረት በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም ከወላጅ ጋር እንጂ። ሻሽ ማዘሯ ጨፈረች። እንግዲህ ምን ማድረግ ይቻላል? ይሄኛው ደግሞ ሌላ ስለሞጣ ነው። የሞጣን ልጅ አጋባኛለሁ ማለት ነው። እስኪ እንዲሁ ይሄን ላገባ ፈልጋለሁ። ሞጣ ያጋባኝ። እድሜ ስንት ነው? 24። አይ አንተማ 24 ምን ተምራለህ? እኔ ዩኒቨርሲቲ ተማሪ ነበርኩ። አላዋጣኝ ሲል በሊቢያ አድርጌ ተገርቼ ነው ሞጣ። የኔ ልጅ በሊቢያ የረገጠ ሰው
ባሳ ተሳፍረው ነው የሄደ ልጅ አንተ አረ ወጣ ይሄስ ወጥ ሆነኛል ፒኤችዲ ካለ መጠየቅ ያለብህ። አራ ፒኤችዲ ማን እንዴት ብሎ ወጣ የፒኤችዲ ምን ማወቅ ነው? እንደው ዝም ብለህ እንዳትሰቃይ። ለምን መሰለህ አታልመው። ፒኤችዲ ያለ አንደኛ የኔ ልጆች ገና ተማሪዎች ናቸው። ወጣዬ እውነቱን አድናቂ ነኝ። አባታለም ስራ አስገባኝ በጣም ነው የማመሰግን። ነው ልክ ነው። እንዳይደብርህ ወጣዬ። አማራ ልጆችን ቢያገባ እኔ ደስ ነው የሚለው፣ ግን ገና ተማሪዎች ልጆች ናቸው። እውነት ነው ወጣዬ። ለጨዋታ ያክል ነው አባታለም። ያው እንዳይደብርህ ይገባኛል፣ ግን የኔ ልጆች እንደ እውነቱ ለመናገር የሚያገቡት ዶክተር ነው። ዶክተር ማለት ደግሞ የሰለጠነ በጣም ኃይለኛ የተማረ አሜሪካን ሀገር እናሰራዋለሁ። ዶክተርነቱን እኮ አሰራዋለሁ። ታዲያ ቀላል ነው ወጣዬ። አይደለም እንደ ገዱ አንዳርጋቸው ገዝተው ልትመጣ ነው። እንዳይ ችግር አለው ወጣ የበለሳው ልጅ። እሺ ወጣ ያመሰግናለሁ። ድማ አዎ እሺ። ፕራይቬት ጀት ገዝተህ መምጣት አለብህ ወንድሜ። በጋላ ዝንብ ተንሳፈህ ብትመጣ አትቀበለው፣ እንደ ጀት ቆጥረው። ፍቅር ሲዝም ስለኔ እምነት ተማሩ ብሏል። እስኪ እንስማው። ምንድነው የሚያስተምራት? ሰው ባለበት ልጅቷ እኔ መጠመቅ ፈልጋለሁ፣ ፍቅር ሲዝም አባል መሆን ፈልጋለሁ ስትል በብልትሽ ውስጥ እጄን ከትቼ ምናምን እንደዚህ አይነት አጠማመቅ ነው ይቻላል። መጀመሪያ ስለ ሃይማኖት ወቁ። እኛ እዛ ብልት ላይ ምላስ ላይና አይምሮ ላይ ነው ሰይጣን የሚቀመጥ። ስለዚህ ማለት ነው ያዘለባ አንተ ለዛ እንጂ እኛ ሌላ ወድጄ አይደለም እሱ ልንጎረጉር። ሰው ግን የምር ነው ወይስ እየቀለደ ነው እንዴ? ጆክ ላይ በቃ የሚመቹ ጀማ ማለት እነዚህ ናቸው። በጣም ነው የምወዳቸው። እስኪ ነው እኮ እየመጣች ነው። ሀዊ ቆንጆ ዋነታ አይገና ያሙ ወይ በበታው ያማል እንዴ ራስህ አንተ እኔ ቀድሜ እንዴ ያልኩት ምን ሆነ ነው? እሱ እንተያያለን። ትምጣና እንተያይ። ሰውዬ ጸብ ነው የፈለከው? ወሬ ጠብሳታለሁ። ይዘሻል። በሷ ቀልድ የለም። እንተያያለን በቃ። እስቲ ለማንኛውም ተውታውን እንሂድ እናገኛት። ሴት ልጅ ሲጀመር እንክብካቤ ነው የምትፈልገው። ተንከባከቤ በእጄ ነው ማስገባት። የማንም ልቅምቅም የሰው ልክ አያውቅም አሉ። አሳያለሁ። ሆይስ እንዴነስ ዳንሻ ገንዘብ ካለው ሰው ጋር ሆነሽ እኮ ካፌ ምናምን እኔ ነው ዱኝ ማለት ነው። እኔ እንደሷ ቆንጆ መሆን አለብኝ፣ ቀይ መሆን አለብኝ። እኔንም እንጂ እኔም እኮ ቆንጆ ነኝ። ባይዘወይ አይ ባልሰራላችሁ እሺ፣ ጠብቁኝ። የምን ወሬ ነው የምታወራው? እንዴ አንተ ቢስት አለ አይደል? ራስህ ቢስት አስቀምጣል እንዴ መጣው የሰማና ምን ሰንት ተከታተላችሁ በግባት አራባላታ ነው አራባላታ አራባላታ እንዴ ሀቢ ሸርተታቶሽ እንዴ የምን ሸርተት ላታሪ ሲጀምር ስለጋ ሸርተት ያላለች አቤት ተንኮል ካልሰሙኝም እናንተ የውጭ ቁንጅና የውጭ ውበት ምንም ጥቅም የለም። ዋናው ውስጥ ነው። ውስጥ ካማረ ምንም ነገር ማለት ይችላል። ባይዘው እኔ በጣም ውስጤ ንጹህ ነው።